እርፍ የባሰ አታምጣ። አብራ መጣ። እናንተ ደስ አይልም? ሄርሜላ መታለች። ሩታ እና ፍቅር ነው እንደዚህ የምታደርጋት እንዴ? ራቁት ሄዶ በሆቴል እስከምተኛ ድረስ ቲኬት ምንድነው ይሄ መታወቂያ እስከማስይዝ ድረስ ታዲያ ሸክማ ነው ፍቅር ያስገባቻት እሳ። ምን ጉዳይ አላት አሁን ሩታ? በእውነት ሩታ እኮ ተብላግላለች። ፈጣሪ እንደው አስቡበት ነው እንደው አላወቀችም እንጂ ከፍቅር ጋር ከሩታ በፊት አይደል እንደ ፍቅረኛ የሆነ ደግሞ ትላንት በቀደም እነሱ አብረን ስላሉ ነው እንዴ። ከሩታ ከቀረች ፍቅር ለራሷ ማድረግ ከፈለገች ምን አገባት ሩታ? ከሩታ ህይወት ይውጣ እንጂ እንዴ ላይ ሆናችሁ እንደዚህ ሆናችሁ እንደዚህ ምን አይነት አጨበርባሪ ነገር ነው ደግሞ? ወይኔ ወይኔ በእውነት እንደዚህ ልክ እንደው ሄርሜላ በቃ ጅል ናት እኮ። የቃቃ ጫወታ በቃ የህፃን ጫወታ እንደዚህ ነገር ታምራለች። እለት እለት እየጨመረች ናት ውቤቱ ቆንጅና። እናንተ ጋይስ ቤተሰቦች ኧረ ምን አይነት ገገማ ደነዝ ነገር ነው በእግዚአብሔር። ያማል እንዴ ሰውዬ ምን ነካ? እንደዚህ ኃይል ግጃ ናት ሄርሜላ። ወይኔ ወይኔ ሄርሜላ ወይኔ ሄርሜላ አብራን በለሽ እሺ። እዚህ ጋር ደግሞ መጣ እንትን ትላለች። እናንተ በስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው ቤተሰቦቼ? እናንተን ሰላም ስትል ወደዛ ገባሁት እውነት። ኧረ በእናታችሁ ምንድን ነው እኮ ችግር? የኔው ደግሞ በቃ ሞቶ እየሞተ ነው። ምን እንደሆነ እኔ ያው እንግዲህ ለምን እንደሆነ አልተውም ብዬ ነው የምንሰራው። እኔ እንጃ ይደብራል። ለምን እንደሆነ በራ ላይ በጣም ምንድን ነው 8 ሰው 7 ሰዓት ያያል። ኢየሱስም በእውነት ሾርት ቪዲዮ አይተን እሱ ሳይ በኢየሱስ ምን ይመስላል በእናታችሁ። ብቻ ችግር ነው እንግዲህ ያው ምን ይደረግና ሄርሜላ መታ ከአብርሃም ጋር እየተላላሱ ናቸው እያልኩ ነው። እና ዛሬ የተለቀቀው ቪዲዮ አይታችሁታል ብላ ላስብበት ብላ ያለቻት መቼ ማሰብ ለእሱ አይከብዳትም። እና ካሰበች በኋላ መታ ከአብርሃም ጋር እንትን ልትሆን ነው። ብልቅጥ ደንስ ታውቁታላችሁ ተና የሆቴል ደንስ ወይኔ ያ ዳንሱ ሲያስብ በእውነት እኔ በጣም እንትን ይለኛል። ወይኔ 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 እንዴ አሳልፌ አልሰጥም ብዬ አሳልፌ አልሰጥም። ምንድን ነው አሳልፌ አልሰጥም ማለት? ምን ወዴት ነው? ወዴት ከወዴት አሳልፌ ጦር ሜዳ ነው የሚገባው እንዴ? ኧረ በእናትህ ከመከልከያ ቢሆን አስመልጠሻል። ነገም ዛሬም አንቺ በቃ ችግር ወጥመድ ነው የምትገቢው እንጂ መቼም አብርሃም አስቆማለሁ ብለሽ ለራስሽ ነው ገደል ውስጥ የምትገቢ። እውነት ብትመልሽ ይሻልሻል። ምን ያደርግልሻል ይሄ ሰውዬ? አሁን እንደ ወልዶ ካረፈ ደግሞ ከዛ ሚስቱን አፈቶ ልጁን ጥሎ እዛ ጋር የሚያንከራትተውና እንትን ከትንሹ ትልቁ ጋር እየደው የነበረው ሰውዬ አምጥተሽ ደግሞ አንቺ ያሳርፍሻለሁ ብለሽ ነው እንዴ? አንቺም ደግሞ እንደዛው አልነበርሽም እንደ ሆቴል ውስጥ እንዴት ትጠራጥሪያለሽ? አብራችሁ አላደራችሁም እንዴ? እኛ አብዛኛው ጊዜ ያን ከሩታ ጋር ያለው ክርክር ውስጥ አንቺ እንደዛው ሆቴል ላጠርተሽ ላላሱ አልነበራችሁ? እና ታዲያ ምን ችግር አለ? እንዳንቺ አይደል እንዴ? ያው አንድ ነን። እንደዚህ ሆነን እንደዚህ ሆነን እንደዚህ አራቆት ደግሞ አድሮ ምን ብሎ መጥቶ እዚህ ጋር 2 ቀን የሚመስለው ነገር እኔ ነው የነዳሁት መኪና እኔ ነው እንደዚህ ያደረኩት እኔ ነው ብሎ በልጅቷ ላይ መንጨረጨር ምን ያስፈልጋል? ውሸታም በእውነት አንቺማ ንቂ እባክሽ። ምን ትንቅ ያለሽ አንቺ? በቃ እዛው እባክሽ ጠብቂ። ነገ ደግሞ ሌላ እንትን በስልክ ተታርቀሽ እናይና እኔ አዛልቤ አልሰጥም አንተ ስለሆነ እኔ አዛልቤ አልሰጥም በይ እሺ። እውነት ኤፍሬም እኮ ቁም ነገር ነው የነገረው። ወንድ አተሽ ነው እንደዚህ የምትሆኛ አንቺ። ኢየሱስ ስም እንዴት ይደብራል። ወንድ ቢኖር ኖሮ እንደዚህ አያደርግሽም። አቶኝ እውነት ውይ ሴት ልጅ እንደዚህ እውነት ትገርሚያለሽ። ለምን እንደሆነ የኔ ባትሪም ሄደ ሲያስጠላ። የኔ ሊዘጋ ነው እንዴ እናንተ? ሊያልቅ ነው። ስንት ፐርሰንት? 5% ነው ያለው። እና እኔ የምለው ማለት ነው እዚህ ጋር ሄርሜላ ተሻሽለሽ ብትመጪ ጥሩ ነው ብዬ ገምታለሁ። እባክሽ ተይ፣ ይደብራል። ምንም አይደስትም። ይሄ ምንም እርካታ ያለው ነገር ያለ አይደለም። እንደው እንዲህ ብትቆይ ብትቀምጪ ይሻልሻል። አንቺ ማይሆንበት ቦታ ላይ ቆመሽ መንከራተት ትተሽ ራስሽን ብታክሚ ደስ ይላል። እውነት እንዴት ያስጠላል። ደግሞ አፍ አለው ብሎ ያወራል። እሱም ራሱ
ኧረ በእናታችሁ ምን አይነት ጅል ሰው ነው እውነት። ኧረ እኔ ደበረኝ በእውነት። ግልጹ ነው የምናገረው። ቪዲዮ በቃ እስከ መጨረሻ እናያለን።